የማርገዝ አቅማችንን መረዳት፣ የሰውነት ተፈጥሯዊ ዑደትን ጠንቅቆ ማወቅ ለሚፈጠረው እርግዝና በጣም ጠቃሚ ነው። እንኳን ወደ ክፍል 2 መጣችሁ። ዶክተር ሀረገወይን ነኝ፣ የማህፀንና ጽንስ ሐኪም። በዚህ ክፍል እርግዝና የሚፈጠርባቸውን ቀናት ከፔሪድ አንጻር ተቆጥረው መቼ ናቸው የሚለውን እናያለን። እንዲሁም ከማርገዝ በፊት አንድ ሴት ምን አይነት ምርመራዎችን ብታደርግ ለጽንሱ ይጠቅማል የሚለውንም እንደ ተጨማሪ ሀሳብ እናያለን። በመጀመሪያ ተፈጥሯዊ ጤናማ የሆነ የፔሪድ ዑደት በሕክምናው እንዴት ይገለጻል የሚለውን ስናይ አንድ ሴት ጤናማ የወር አበባ ኖራት የምንለው ከ21 እስከ 35 ቀን ውስጥ ሲመጣ ነው። ከ21 በታች ሲሆን በጣም ፈጠነ እንላለን። ከ35 ቀን በላይ ደግሞ የሚወስድ ከሆነ ለመምጣት ኦሊጎሜኖሪያ እንለዋለን በሕክምናው፣ እየዘገየ መምጣት ማለት ነው። ስለዚህ በእነዚህ ቀናት ውስጥ ነው ወይ የሚለው እናያለን። በተጨማሪ ደግሞ ፔሪድ ፍሰቱ ከ2 እስከ 7 ቀን ሊወስድ ይችላል። ከአንድ ቀን በታች ሲሆን በጣም እስከ አንቲሜንሰስ አነሰ ፔሪዱ እንላለን። ይሄ የእንቁላል መቀነስንም ሊያመለክት ይችላል። ማህፀን ግድግዳው ችግር አለበት ወይ የሚለውን እናያለን። 35 ቀንና ከዛ በላይ ለምሳሌ 2 ወር 3 ወር እየዘገየ የሚመጣ ከሆነ ግን ይሄም ጤናማ አይደለም። ስለዚህ መጀመሪያ ፔሪድ በየስንት ቀን ልዩነት ውስጥ ይመጣል? ፍሰቱ ስንት ቀን ነው? አማካይ 4-5 ቀን ቢባልም ከ2 ቀን እስከ 7 ቀን ሊሆን ይችላል። ከ7 ቀን በላይ በጣም ረጅም ፍሰት ልንል እንችላለን። ከአንድ ቀን በታች ደግሞ በጣም ትንሽ ልንል እንችላለን። ስለዚህ የፔሪዳችሁ ፍሰት ጤናማ ነው ወይ የሚለውን እናያለን። ሌላው ደግሞ በእርግዝና ሙከራ ወቅት ግንኙነት እንዴት ነው መሆን ያለበት የሚለው ሀሳብ ሲሆን በሳይንሱ እንዴት ነው በሕክምናው ሲመን ወይም የወንድ የዘር ፍሬ ሴት ማህፀን ውስጥ ከ2 እስከ 5 ቀን ውስጥ ሊቆይ ይችላል። የሴት እንቁላል ደግሞ አንዴ ኦቭሌት ከተደረገች በኋላ ከ24 እስከ 48 ሰዓት ባለው ከሰውነት ትወጣለች። ስለዚህ እኛ ሐኪሞች የምንመክረው ከፔሪድ አንጻር ግንኙነት ማድረጊያ ቀናት ብለን የምናስበው አንድ ቀን አልፎ አንድ ቀን ነው። በየቀኑ ከተደረገ የወንድ የዘር ፍሬ ቁጥሩ ሊቀንስ ይችላል። ስለዚህ ኤቭሪ አዘር ዴይ አንድ ቀን አልፎ አንድ ቀን መደረግ አለበት። በዚህ አሁን ስናስብ ከኦቭሌሽን በፊት 4 ቀን 5 ቀን ቀድሞ የተደረገ ግንኙነት ስቲል እርግዝና እንዲፈጠር ሊያደርግ ይችላል። ስለዚህ ቀድሞ ግንኙነትን መጀመር አንድ ቀን አልፎ አንድ ቀን ኦቭሌሽን ተብሎ ከሚታሰብበት 1-5 ቀን ቀደም ብሎ መጀመር ጥሩ ነው። ኦቭሌሽን ካለበት ደግሞ 1-2 ቀን ተጨማሪ ቀናቶችን ማድረግ። ስለዚህ እነዚህ ከ8 እስከ 10 የሚደርሱ ቀናትን አንድ ቀን አልፎ አንድ ቀን ሙከራ ማድረግ የበለጠ ለእርግዝና ይረዳል ማለት ነው። አሁን ምሳሌ የምናየው አንድ ሴት ከምታየው የፔሪድ ፍሰት አንጻር እርግዝና የሚፈጠሩበት ቀናት መቼ ናቸው የሚለውን ነው። በመጀመሪያ ኮመን ስለሆነ ሁሉም ሰው ትክክል ነው ብሎ ስለሚያስበው የ28 ቀን የፔሪድ ፍሰት እኔ ይሄ በትምህርት ብዙ ጊዜ 28 ቀን ብለን እንደምሳሌ ስለምንሰጥ ነው እንጂ ሁሉም ሴት በየ28 ቀን ፔሪድ ያሉ ማለት አይደለም። ከዚህ አንጻር ኦቭሌሽን ወይም እንቁላል ትወጣለች ብለን የምናስበው 14ኛ ቀን ላይ ነው፣ ከፔሪድ 14ኛ ቀን ላይ። ስለዚህ 1-4-5 ቀን ቀደም ብላችሁ አንድ ብለን የምንቆጥረው ፔሪድ የጀመረበትን ቀን ነው። ብዙ ሴቶች የሚሳሳቱት ፔሪድ ከሄደበት በኋላ ቆጥረው ነው ሙከራ የሚያደርጉት። ስለዚህ አንድ ብሎ ከጀመረበት 14ኛ ቀን የኦቭሌሽን ጊዜ ስለሚሆን ይቺ ሴት ከ10ኛው ቀን ጀምራ ቀደም ብላ አንድ ቀን አልፎ አንድ ቀን ግንኙነት ብታደርግ 14ኛው ቀን የእንቁላል መውጫ ቀን ይሆናል። ስለዚህ 16-18ኛ ቀናቱንም ብትጨምር ቢያንስ ፔሪድ 2 ቀን ወደ ላይ ወደ ታች ቢዛባ እንኳን ስቲል እንቁላልዋ የምትወጣበትን ቀን ለማግኘት ይረዳል። ሁለተኛው ደግሞ በየ35 ቀን ፔሪድ ለምታይ ሴት ነው። በየ35 ቀን የምታይ ሴት ኦቭሌሽን ሊኖራት ይችላል ብለን የምናስበው 21ኛ ቀን ላይ ነው። ይሄ ማለት አንድ ብሎ ከጀመረበት ፔሪድ 21ኛ ቀን ላይ ማለት ነው። ስለዚህ ቀድማ ከ16ኛው ቀን ጀምራ አንድ ቀን አልፎ አንድ ቀን ግንኙነቱን ብትጀምር እስከ 23 እስከ 24ኛው ቀን ሰፋ አድርጋ ብትሞክር ማርገዣ ቀናቶቹ በእነዚህ ውስጥ ኢንክሉድድ ሊሆኑ ይችላሉ። እኛ እንደ ሐኪም ስንመክር አንድ ቀንም ብቻ ኦቭሌሽን ካለ በዛ ቀን ብቻ ግንኙነት አድርጉ ሳይሆን የምንለው ቀድማችሁ 5-6 ቀን ቀድማችሁ የወንድ የዘር ፍሬ ማህፀን ውስጥ ሊቆይ ስለሚችል ሙከራውን ቀጥሉ ብለን ነው የምንመክረው። አሁን ደግሞ ወደ 3ኛው ምሳሌ እንሂድ። በየ21 ቀንስ ፔሪድ ለምታይ ሴት፣ አሁን በ21 ቀን ፔሪድ የምታይ ሴት በጣም አጭር ስለሆነ ፔሪዷ
ኦቭሌሽን ይኖራል ብለን የምናስበው 7ኛ ቀን ላይ ነው። ፔሪዷ እንደጠራ ለምሳሌ ለ3 ቀን ሊሆን ይችላል፣ ለ5 ቀን ሊሆን ይችላል። ፔሪዷ ከጠራበት ቀን ጀምሮ ሙከራውን መቀጠል ይኖርባታል። እስከ 12 እስከ 13ኛ ቀን ያሉትን አንድ ቀን አልፎ አንድ ቀን ሙከራ ካረገች ማርገዚያ ጊዜያቱ ሊጠቃለሉ ይችላሉ። በዚህ ውስጥ መልእክቱ ምንድነው? ማርገዣ ቀናት መቼ ነው የሚለው የሚወሰነው አንድ ሴት ፔሪዷን በየስንት ቀን ታያለች ከሚለው ነው የሚነሳው። በዛ መሰረት አድርገን ቢያንስ 1-5 ቀን ቀደም ብሎ 1-2-3 ቀን ደግሞ ከኦቭሌሽን በኋላ የሚሉትን ቀናት እነዚህን 8 ቀናት ብንይዝ ማርገዣ ቀናት በዛ ውስጥ ኢንክሉድድ ይሆናሉ፣ ይካተታሉ ማለት ነው። እንደዚህ አድርጋችሁ ሙከራውን ቀጥሉ። ሌላው ደግሞ ኦቭሌሽንን የሚገልጹ ወይም እንቁላል መውጣቷን መድረሷን የሚገልጹ አካላዊ ለውጦች ምንድናቸው የሚለውን ነው የምናየው። በመጀመሪያ አንድ ሴት የማህፀን ፈሳሽ ወይም ሰርቫይካል ሚውከስ ላይ ነው ለውጥ ማየት የምትጀምረው። ከፔሪድ በኋላ ኦቭሌሽን ሊኖር ሲል ነጭ ስትሬች የሚያደርግ እንደ ስፐርምን ለማስተላለፍ የተሻለ የሆነ የፈሳሽ አይነት ይኖራል። አንድ ኦቭሌሽን ካለፈ በኋላ ደግሞ ነጭ ወፍራም ይሆናል። መጀመሪያ ላይ ክሊር የሆነ ውሃማ የሆነ እንደ ንፍጥ ስትሬች ሊያደርግ የሚችል ፈሳሽ ነው። ይሄ ኖረ ማለት ለኦቭሌሽን ደረሳችሁ ማለት ነው። ይሄ ካለ በተጨማሪ ደግሞ ኦቭሌሽን ሊኖር ሲል ለግንኙነት ፍላጎት መጨመር ሊኖር ይችላል። ብረስት ላይ ቴንደርነስ፣ የጡት ህመም ሊኖር ይችላል። ከኦቭሌሽን በኋላ የቦዲ ቴምፕሬቸር ሊጨምር ይችላል። ብሎቲንግ፣ ሆድ መፋት፣ እንደዚህ አይነት ስሜቶች ሊኖሩ ይችላሉ። እናንተ ግን እንደቀላል ቢያንስ የማህፀን ፈሳሻችሁ ደም ከጠራ በኋላ ምን አይነት ሆነ ውሃማ ስትሬች የሚያደርግ ከሆነ የበለጠ ለኦቭሌሽን መድረሳችሁን የሚያሳይ ነው። ስለዚህ አካላዊ ለውጥም ለግንኙነት ፍላጎት መጨመርም ለኦቭሌሽን አንድ ሴት እየደረሰች እንደሆነ ማሳያ ነው። እኛ ሀገር የተለመደ ባይሆንም ብዙ ጊዜ አቬለብል ባይሆንም ኦቭሌሽን ኪት የሚባል አለ። ኦቭሌሽን ኪት የሚያሳየው ምንድነው? ኦቭሌት ከማድረጓ በፊት አንድ ሴት ኤልኤች ሉቲናይዚንግ ሆርሞን የሚባል የሆርሞን አይነት ሰርጅ ይኖረዋል፣ በጣም ይጨምራል። ስለዚህ ይሄንን ከ36 ከ24 ሰዓት በፊት ቀድሞ በሽንት ጥቆማ ከሰጠን ግንኙነት የሚደረግበትን ቀን ለመጠቆም ያግዛል። ስለዚህ ኦቭሌሽን ሊደርስ ሲል 1-4-5 ቀን ቀደም ብላችሁ በጠዋት ሽንት ኤልኤች ኪቱ ላይ ይሰራል። ኦቭሌሽን አለ ሲባል ግንኙነት ማድረጊያ ቀን በዛ እንዲወሰን ነው። ይሄ ብዙ ጊዜ አብረው የማይኖሩ የተለያየ ሀገር ላይ ያሉ እንዲሁም በሕክምና እንቁላሏ ልትወጣ ስትል አጋዥ ሐኪም ቀጠሮ የሚኖራት ከሆነ በዛ ቀን እገዛ ለማድረግ ያችን ቀን ለመለየት የበለጠ ያግዛል። እንቁላሏ በቀኗ እየወጣች ነው ወይ የሚለውን ይነግረናል። ስለዚህ ደም ላይ ኤልኤች ሆርሞን ከጨመረ በኋላ መልሶ በሽንት ሲታይ ቢያንስ በተወሰኑ ሰዓታት ውስጥ ግንኙነት ለማድረግ እና ማርገዝ እድል እንዲጨምር ያደርጋል። ይሄ ማዘዣም አይፈልግም፣ ኤልኤች ኪት ብሎ መግዛት ይቻላል። ስለዚህ እኛ ሀገር ብዙ ባይለመድም በውጮቹ ኦቭሌሽን ቀናቸውን እንደዚህ እያደረጉ ይከታተላል። ደግሞ ሌላው ነጥብ ምንድነው? ጡት ማጥባትና የእርግዝና ሙከራ እንዴት ይሄዳል ነው። አንዳንድ እናቶች ቤት ነኝ ጡት እያጠባሁ ነው፣ ወዲያው ግን እርግዝና ቢከሰት 2 ልጆችን አቀራርቤ ማሳደግ እፈልጋለሁ ብለው ይጠይቃሉ። ጡት ማጥባት ግን በራሱ የወሊድ መከላከያ አይነት ነው። በተለይ የመጀመሪያ 6 ወር ከወሊድ በኋላ ኤክስክሉሲቭ ብረስት ፊዲንግ የምንለው አለ። ምንም ሳትቀላቅል ለ6 ወር ያህል ጡት የምታጠባ ከሆነ አንድ እናት ኦልሞስት 98% እርግዝና እንዳይከሰት ይረዳል። አንዳንድ ሴቶች ላይ ግን ጡት ሲያጠቡ እስከ 2 ወር እስከ 2 ዓመት ላይ መጣ ይችላል፣ እስከ 3 ዓመት ፔሪድ ላይ መጣ ይችላል። በተለይ ቤት ውስጥ ነው በጣም ጡት የሚያጠቡ ከሆኑ። ስለዚህ ከማርገዛችሁ በፊት አንደኛው ጡት ማጥባቱ የማርገዝ እድላችሁን ቀንሷል ወይ የሚለውን ነገር እናያለን። በተለይ ለረጅም ጊዜ የምታጠቡ እናቶችና ፔሪድ የማይኖር ከሆነ። አንዳንድ እናቶች ላይ ደግሞ ፔሪድ ሳዩ በዛም ሊያረግዙ ይችላሉ። ጡት ማጥባቱ ይከላከልልኛል ብለው እያሰቡ በተለይ ልጅ ተጨማሪ ምግብ ከጀመረ ከ6 ወር ከ7 ወር በኋላ በዛው እርግዝና ሊፈጠር ይችላል። እንደዚህ ሲሆን እርግዝና የተፈጠረበትን ቀን ስለማያውቁ ከፔሪድ ነው ከአልትራሳውንድ ነው የምንቆጥረው የፔሪድ ቀኗን ስለማታውቅ። ስለዚህ ከእርግዝና በፊት ጡት ማጥባት ጫና አምጥቷል ወይ የሚለው ነገር ይታያል።
ወደ ምርመራዎቹ ስንመጣ ለምርመራ የሚሆኑት እንደ ቤዚክ ምርመራዎች ብለን የምናስበው ከማርገዛችሁ በፊት በመጀመሪያ ከእናት ወደ ልጅ ሊተላለፉ የሚችሉ በሽታዎች አሉ ወይ? ሄፓታይተስ ቢ፣ HIV፣ ሲፊሊስ። ስለዚህ ደም ላይ ያንን እናያለን። አጠቃላይ ጤንነታችሁ እንዴት ነው? የማህፀን ጫፍ ቅድመ ካንሰር ምርመራ፣ ማህፀን ላይ እጤ የለውም፣ ሲስት የለውም፣ ማህፀን ያለበት ሁኔታ እንዴት ነው የሚሉትን ነገሮች እናያለን። ስለዚህ ሐኪም ጋር ስትቀርቡ ሊያደርግላችሁ የሚችላቸው ምርመራዎች እነዚህ ሲሆኑ በተጨማሪ ደግሞ የደም ግሩፓችሁን ታውቃላችሁ ወይ? ለምሳሌ አንድ እናት ኤ ኔጌቲቭ ቢ ኔጌቲቭ ከሆነ የደም ግሩፓ የባለቤቷስ ምን አይነት ነው? ለሾተ ላይ መጋለጥ አለ ወይ? በእርግዝና ወቅት ምን እንጠብቃለን የሚለውን እነዚህ ምርመራዎች በአብዛኞቹ የተወሰኑ ናቸው። የደም ግሩፓችሁን እናውቃለን። ደም ማነስ እንደሌላችሁ ቼክ እናደርጋለን። ተላላፊ በሽታዎች ከሌሉ የቅድመ ካንሰር ምርመራ፣ እጢ የለም፣ አጠቃላይ ጤንነታችሁ የስኳር ምርመራ ካስፈለገ እንደ ጤናችሁ ሐኪማችሁ ምርመራ ይልካላችኋል ማለት ነው። እነዚህን ምርመራዎች ማድረግ በጣም ጠቃሚ ነው። የሰውነት ተፈጥሯዊ ዑደትን ማወቅ ጭንቀትን ይቀንሳል። እናንተስ ፔሬዳችሁን እንዴት ነው የምትከታተሉት? በአፕሊኬሽን ነው ወይስ በካላንደር የምትከታተሉት? እስቲ መልሱን ኮሜንት ላይ አስቀምጡልኝ። ቀጣይ በክፍል 3 እንገናኛለን።